እንቺ አይንሽን ብዬ በክዳን ሲሰጣት አይኗ አይቶላት አንድ አይኗ እንትን ብሎ ልብስሽ ነጭ ነው ልብስሽ ላይ ይሄን አለ ብላ ሁሉንም ነገር አይታ ልድረስ ስትል እሷንም ይኸው መጨረሻ ድና የማር ጸበሉን ከጠጣሁት በኋላ ከሆዴ የተለያየ ትላትል ነው ይወጣልኝ። እንደዚህ በዕለቱ ሰሚ ሚካኤል ይላል እና ጸበሉን ላምጣልሽ እስኪ አምጪ። እኔ መቼም በሽታ እግዚአብሔር አይኝ ብዬ ተቀበልኩና በዘጠኝ እሺ ሮሬ ከእጅ እየወረረ ከ10 ደቂቃ በኋላ በጣም እሳት ተለቀቀበት። ሌላ ግን የለም። ከውስጤ ልብስ እንደሚያጥብ አረፋ እርድ ነገር ያወጣል። ለ2 ዓመታት በጣም ተሰቃየሁ። ያደድኩ ገዳም የለም ግን ይሁን በእንጭኔ ጊዮርጊስ በሽታ የተገኘ መተት ተሰራብሻል። ምንም የለኝ ቤት ግን መኖር አለኝ። ለዛንች ብሎ ነው ግን እየሄድኩ የገብርኤል ምስጋና ይግባ 30 ቀን ተጠመቅኩ። ከዛም በኋላ ለ2 ልጆች የሚያነሱኝን አንድ ሰው ሲያነሳኝ አሁን ደግሞ አንድ እጄ ሲያነሱ እየተነሳው ቅዱስ ሚካኤል ምስጋና ይግባ አልማዝ የምትባል ጎረቤቴ እንደዚህ በዕለቱ ሰሚ ሚካኤል ይላል እና ጸበሉን ላምጣልሽ እስኪ አምጪ። እኔ መቼም በሽታ እግዚአብሔር አይኝ ብዬ ተቀበልኩና በትንጥዬ ሃይላንድ ነው የሰጠችኝ። ጠጣውና ሆዴን ቆረጠኝ። ወደ ላይ ስለኝ አራ አመመኝ አልኳት። የትኛውን ጸበል ቆርጦኛ አቅም አመመኝ ሲል ቆይ ልጨምርልሽ ብላ ሩብ ሃይላንድ ማር ለታመማ ሰው ብዬ ጎረቤቴ ናሽ 2 ዓመት ተሰቃይተሻል ብላ መጣች። አልጨረስኩም። ስለ እውነት በሻይ ብርጭቆ የምትሆነው ጥብ አድርጌ ሲቀምሳው ከጎሮሬ ከእጅ እየወረረ ከ10 ደቂቃ በኋላ በጣም እሳት ተለቀቀበት። ሌላ ግን የለም። ከውስጤ ልብስ እንደሚያጥብ አረፋ እርድ ነገር ያወጣል። ከትንሽ ጊዜ በኋላ ደግሞ ቢጫንና ደም እየቀለቀለ አወጣ። ከትንሽ ጊዜ በኋላ ደግሞ ጥቁር ብርሃን ይመስል አወጣ። ትንሽ ቆያና ደግሞ ጸበሉን ነው ከዚህ የመጣ ጸበል በ1 ሊትር ሰጥታኛለች። እሱን ጨምሬ ጠጣው። በመጨረሻ ላይ ጥቁር ሳር የሚመስለው ከሆዴ ተነቅሎ ወጣ። ልቤ ደከመኝ። አልጋዬ ላሽተኛ ግን ትንሽ ራሴ ስቻለሁ። ራሴን ብሳት ወዴት እንደተቀመጥኩ ልጣ እንጂ ምንም ነገር የሆንኩ ነገር የለም። ከዛ ልጄ መጠገብ ያለች ያንን ጸበልን ጨምሬ ጠጣው። በማግስቱ ሆዴን ነፋኝ። አስቤበት አልገባውም። ሽንት ቤት ስገባ በጣም የበሰበሳ ነገር በጣም ሆዴ ውስጥ እንደ ድንጋይ ነበር የሚከብደው። በጣም የበሰበሳ ነገር ከውሃም ከምንም ቶሎ ብሎ ሳላስብ ወጣ። ከዛ በቃ ጤነኛ ሆንኩ። እንጀራ አልበላም ለ3 ቀን ለ4 ቀን ለአምሮት ነው። አሁን ግን እንጀራ በላለሁ፣ እጠጣለሁ፣ እወጣለሁ። ዛሬ ምስጋና ማቅረብ አለብኝ ብዬ የዛሬ 15 ቀን ትንከተከባሉ ልጅ መጣ። ጸበሉንም እምነቱን ይዛልኝ መጣች። ጭላን ጸበል ጠጥቼ ነው በሻይ ብርጭቆ የሚሆን ጠጥቼ ነው በሆድ ቁርጠት የመጣብኝና ይሄ ሁሉ በሽታ ወጣልኝ። ዛሬ ይኸው ከእናንተ እኩል ቆሜ እናገራለሁ። ዛሬ ይኸው እግዚአብሔር ለምስጋና አበቃን። እግዚአብሔር በቤታችንም ውስጥ ይዳብሳናል በንጹህ ልብ። ሁሉም ለዚህ ለደረሳችሁ አንድም አትበሉ ትድናላችሁ። በቤቴ ውስጥ ዳብሶኝ ነው በዕለቱ ሰሚ ሚካኤል ለእኔ ደግሞ በደቂቃው ፈጥኖ ደራሹ ሚካኤል ሆኖ የማረኝ። ልጄ ግን በችግር በትንሽ በ7 ዓመቱ ችግር ደርሶባት በጣም ቤቴ ውስጥ ቅጣ ጋግሬ እያለኝ ቅጣ ጋግሬ ጦሮሾ ቅጣና ብቅል ውሃ አርጌ ቅዱስ ሚካኤል እዘክራለሁ። በሱ ግን ሰምቶኛል። በቤቴ ውስጥ ጸሎቱን ዛሬ ዳብሶኝ ከእናንተ እኩል አቁሞኛል። እናቴም በተጨማሪ አይኗን ኦፕራሽን ልትሆን ቀጠሮ እየተጠበቀች ነው። አሁን እዚህ ፊት ለፊት ላይ ተቀምጣለች እና ይሄን ጸበል እስኪ እንቺ አይንሽን ብዬ በክዳን ሲሰጣት አይኗ አይቶላት አንድ አይኗ እንትን ብሎ ልብስሽ ነጭ ነው ልብስሽ ላይ ይሄን አለ ብላ ሁሉንም ነገር አይታ ልድረስ ስትል እሷንም ይኸው መጨረሻ ድና ለድኛለሁ። ለምስጋና የምትመጣ ያድርጋው። ዛሬም ለጸበሉ አስጠምቂያታለሁ። ቅዱስ ሚካኤል ለድን እንደደረሰ ለሁላቸውም ድረስላቸው። በልጅ አትፈተኑ ታውቃላችሁ። የ8 ዓመት ሕፃን ልጅ ናት። ያምብኛል፣
ሰዎች ለምንድነው ጸበል የማትወስጃት ይሉኛል። እኔ ያልደረስኩበት ያረገጥኩበት ቦታ የለም እና ሰው ይነግረኝና እዚህ ቦታ ላይ ይዣት መስታው ጸበሉን ሰጥተዋት ደጁን ከረገጠች በኋላ ከፍተኛ የሆነ የጨጓራ ህመም ነው አለባት። ለ8 ዓመት ህፃን ልጅ አስቡ። እና መጣውኝና መልአኩን ተማጸኘው ደጁ ላይ ሀባብሻት ሄድኩኝ። ይኸው አሁን ባለፈው ከመጣንበት ጊዜ አንስቶ እስካሁን ድረስ አሟት አያውቅም። ልብላቸው አመሰ በዘጠኝ እሺ አመስግኑ። 9 ቀን ነበር እዚህ ቦታ ላይ መጥቼ የነበረው። ለመጀመሪያ ጊዜ የማር ጸበሉን ወሰድኩኝ። ከቅዱስ ሚካኤል ጋር የምነጋገረውን ተነጋገረ ሄድኩኝ። የማር ጸበሉን ከጠጣሁት በኋላ ከወደ የተለያየ ትላትል ነው ይወጣልኝ። ለሚያስተባብረው ወንድም ልኬለታለሁ፣ አይቶታል ነው ያለችው።